ዛሬ እንግዲህ የማሳያችሁ የጉግል አካውንት እንዴት ክሬት እናደርጋለን ማለት ነው። ከዚህ በፊት እንግዲህ የጉግል አካውንት ክሬት ስናደርግ በስልኩ ቁጥር ነበረ ቨሪፊኬሽን እንዲላክልን ወይም ግድ ስልክ ቁጥር አስገብተን ነበር። ከዛ ቨሪፊኬሽን በቴክስት መልኩ ተልኮልን ነበረ ክሬት የምናደርገው ማለት ነው። በዚያን ሰዓት ላይ ደግሞ ብዙውን ጊዜ ቨሪፊኬሽን ላይ ትንሽ ያስቸግረናል ማለት ነው። ዛሬ ደግሞ እንዴት ያለ ስልክ ቁጥር ክሬት እንደምናደርገው አሳያችኋለሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩት ማለት ነው። ቀጥታ ወደ ክሬት አደራርጉ እንሄዳለን ማለት ነው። ክሬት ከማድረጋችን በፊት እንግዲህ አንድ አፕሊኬሽን አለች። እሷም ምንድናት? ሲቲንግ ምትል ናት ማለት ነው። ሲቲንግ ምትለዋን ኦፕን እናረጋታለን። ኦፕን ካረግናት በኋላ ልክ እንደዚህ አይነት ኢንተርፌስ ያመጣልና ካመጣልን በኋላ ምን እናረጋለን? ወደ ላይ ስክሮል እናረጋለን ማለት ነው። ስክሮል ካረግንም በኋላ ልክ እዚህ ጋር አካውንት ኤንድ ባክአፕ ምትል ትመጣልናለች። እሷን አንዴ ክሊክ አረጋታለሁ ማለት ነው። ክሊክ ካረጉ በኋላ ምን የሚል ይመጣልናል? ከላይ ማኔጅ አካውንት፣ ባክአፕ ዳታ፣ ሪስቶር ዳታ፣ ባክአፕ ዳታ የሚል ይመጣልኛል ማለት ነው። ከነዚህ አማራጮች ውስጥ የመጀመሪያውን አንዴ ክሊክ አረጋለሁ። ምን የሚለውን? ማኔጅ አካውንት የሚለውን አንዴ ክሊክ አረጋለሁ ማለት ነው። ክሊክ ካረጉ በኋላ ልክ ወደ እንደዚህ ኢንተርፌስ ይወስደኛል ማለት ነው። ከእንደዚህ ኢንተርፌስ እነዚህ እንግዲህ ከዚህ በፊት ክሬት ያደረጓቸው ኢሜይሎች ናቸው። አሁን ደግሞ ሌላ አዲስ ክሬት ያለ ስልክ ቁጥር ክሬት አድርገን ማሳያችሁ ይሆናል ማለት ነው። እንግዲህ ከታች ምን ምትላለች? አድ አካውንት ምትላለች። እሷን ምንድን አደርጋለሁ? አንዴ ክሊክ አደርጋለሁ ማለት ነው። እሷን አንዴ ክሊክ ማድረግ ማለት ነው። ክሊክ ካረጓት በኋላ ምን ይመጣል? ልክ ወደ እንደዚህ አይነት ኢንተርፌስ ያመጣልኛል ማለት ነው። ምን ሚል? ሳምሰንግ አካውንት፣ ኤክስቼንጅ፣ ፌስቡክ፣ ጉግል ሚት፣ ዋን ድራይቨር እንደዚህ ሚል ይመጣል። እኛ ጉግልን ሴሌክት እናደርግና ሴሌክት እናደርገዋለን ማለት ፓስዋርዱን እንድታስገቡለት ጠይቃችኋል። ፓስዋርዱን ታስገቡለትና ይህን ሰርች አድርጎ እስከሚያመጣው ትጠብቁታላችሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም እኔ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የግድ ሰብስክራይብ እንዲሁም ላይክ ማድረጋችሁ እንዳትረሱ። ልክ ወደ እንደዚህ ኢንተርፌስ አመጣልን ማለት ነው። እንግዲህ እዚህ ጋር አዲስ ኢሜል ነው ክሬት የምናደርገው። ስለዚህ ክሬት ስለምናደርግ ምን እናደርጋለን? ከዚህ ክሬት አካውንት የምትለዋን ከታች ላይ እንነካታለን ማለት ነው። እሷን አንዴ ክሊክ እናደርጋለን። ከዚያ ፎር ማይ ፐርሰናል ዩዝ፣ ፎር ወርክ ኦር ማይ ቢዝነስ ምትላለች። እኛ ፎር ማይ ፐርሰናል ዩዝ ምትለዋን አንዴ ክሊክ እናደርግና እንደዚህ ያመጣልናል ማለት ነው። ከዚህ ጋር ምን ሚል ይመጣል? ክሬት ጉግል አካውንት ይላል። እዚህ ጋር እንግዲህ ስሙን ነው የምታስገቡት። ለዚያ ስም ለምሳሌ እኔ ምን የሚል ይመጣ? እዚህ ጋር ቀለም ብዬ ቀለም ላለሁ በቃ ይሄኛውን የሁለተኛውን አለመጻፍ እንችላለን። ምክንያቱም ኦፕሽናል ነው። ማስገባት እንችላለን፣ አለማስገባትም እንችላለን ስም ማለት ነው። ስለዚህ ኔክስት እለዋለሁ ማለት ነው። እዚህ ጋር ኔክስት እላታለሁ ማለት ነው። ኔክስት ስለው እዚህ ጋር ምንድነው? እዚህ ጋር ስንሞላ ከ18 አመት ቢሆን ከ18 አመት በላይ ቢሆን በጣም አሪፍ ነው። ምክንያቱም ይሄ ኢሜል ለተለያዩ ነገሮች ልሰሩበት ትችላላችሁና ስለዚህ እዚህ ጋር መጠንቀቅ ያለባችሁ ነገሮች እድሜያችሁን ስትሞሉ በትክክል ብትሞሉ ታሪፍ ነው። አሊያ ግን በቃ ከ18 አመት በላይ አድርጋችሁ መሙላት ግዴታ ነው። ምክንያቱም የተለያዩ በኢሜል በተለያዩ ነገሮች ስራ በምትሰሩበት ሰዓት ልትቸገሩ ትችላላችሁ ማለት ነው። ከ18 አመት በታች ከሆነ ልትቸገሩ ትችላላችሁ። እዚህ ጋር እንግዲህ ዳይ አስገባ ይላል። 12 ልበል። መንዙን እዚህ ጋር ሴሌክት አድርገዋለሁ። ማርች እለዋለሁ። ይሩን ደግሞ እኔ ስንት ልበለው? በ1996 ልበለው። ከ18 በላይ እንዲሆን ማለት ነው። ከዛ ጀንደሩን ሜል እለዋለሁኝ ማለት ነው። ሜል ካልሁት በኋላ ኔክስት እለዋለሁኝ ማለት ነው። እዚህ ጋር ኔክስት እለዋለሁኝ። ኔክስት ካልሁት በኋላ እንደዚህ ያው ሰርች እስከሚያደርግ እንጠብቀዋለን። ከዚያ ያው ኢሜሉን ክሬት አድርጎ አመጣልን። እዚህ ጋር እሱ ያሰጠን ኢሜል መጠቀም እንችላለን። አሊያ ደግሞ አይ ይሄን ኢሜል እኛ ራሳችን ፈልገን ነው ክሬት ማድረግ የምንፈልግ ካልን ከታች ክሬት ዮር ኦን ጂሜል አካውንት የሚለውን ነክተን
ልክ እኛ በምንፈልገው አይነት ኢሜል ክሬት ማድረግ እንችላለን። አሊያ ደግሞ እዚህ ጋር አውቶማቲክ እሱ ራሱ ክሬት ያደረገልንን መጠቀም እንችላለን። ለምሳሌ እኔ አሁን የመጀመሪያውን ልጠቀም፣ ሌላ እኔ ዝም ብዬ በራሴ ከምጽፍ ዝም እሱ ራሱ የጻፈውን ክሊክ አደረጉና ኔክስት እለዋለሁኝ። ኔክስት ካሉት በኋላ እዚህ ጋር ደግሞ መርሳት የሌለባችሁ ነገር ፓስዋርድ ነው። ፓስዋርድ የማትረሱትን ስትሮንግ የሆነ ፓስዋርድ ታስገባላችሁ ማለት ነው። ስትሮንግ የሆነ ፓስዋርድ ታስገባላችሁ ማለት ነው። እኔ አሁን ስትሮንግ የሆነ ፓስዋርድ አስገባለሁኝ ማለት ነው። እዚህ ጋር እንግዲህ ስፔሻል ካራክተር ምናምን የሚባሉችን ሁሉ እዚህ ጋር ግዴታ ማስገባት፣ ስፔሻል ካራክተር እንደዚህ ቁጥሮችን የተለያዩ ነገሮች እዚህ ጋር ታስገባላችሁ። ከዚያ ኔክስት ትሏታላችሁ ማለት ነው። ኔክስት ካላችሁት በኋላ ይኸው ያለ ምንም ስልክ ቁጥር አላስገባንም፣ ያለ ስልክ ቁጥር ክሬት አደረገልን ማለት ነው። ይኸው ኔክስት እለዋለሁ። ኔክስት አለፈልን ማለት ነው። ይኸው በእንደዚህ አይነት መልኩ ክሬት ማድረግ እንችላለን ማለት ነው። አብዛኛውን ጊዜ ጉግል ኢሜይል ክሬት በምናደርግበት ሰዓት ላይ ምንድን ይጠይቃል? ስልክ ቁጥር ይጠይቃል። ስልክ ቁጥር ስናስገባለት ደግሞ በቀይ ያበራና አያሳልፈንም እንደሱ በቀይ ያበራ አያሳልፈንም። ስለዚህ ይህን መንገድ ብትጠቀሙ ለእናንተ እጅግ ጠቃሚ፣ ለስራ በጣም ቀላል ነው ማለት ነው። ያው እንግዲህ እንደዚህ ሆኖ ወደ ኢሜይላችን ገብቷል ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።